በየቀኑ ቅርንፉድ መውሰድ ከ10 በላይ አስገራሚ የጤና ጥቅሞችን ይሰጣል። ነገር ግን ለሁሉም ሰው አይሰራም። ሜትፎርሚን ወይም ኢንሱሊን የሚወስዱ የስኳር ህመምተኞች ቅርንፉድ እንዲወስዱ አይመከርም። ሰላም ጤና ይስጥልኝ፣ ዶክተር ሳላምላክ ነኝ። በዛሬው ቪዲዮ ቅርንፉድ መውሰድ የሌለባቸው እነማን ናቸው የሚለውን እናያለን። ቪዲዮው ለብዙዎቹ እንዲደርስ ላይክ እና ሼር በማድረግ ትብብራችሁን አሳዩ። አንደኛ፣ የጉበት በሽታ ያለባቸው ሰዎች። ቅርንፉድ መውሰድ ለጉበት ጤንነት ትልቅ ጠቀሜታ አለው። ነገር ግን የጉበት በሽታ ያለባቸው ሰዎች ቅርንፉድ የሚወስዱ ከሆነ ቅርንፉድ የያዛቸው ንጥረ ነገሮች ጉበት ላይ ከፍተኛ ጫና በማድረግ በሽታውን ሊያባብሱ ይችላሉ። ሁለተኛ፣ የደም ማቅጠኛ መድኃኒት የሚወስዱ ሰዎች። ዋርፋሪን፣ አስፕሪን እና ክሎፒዶግሪል የሚወስዱ ሰዎች ቅርንፉድ እንዲወስዱ አይመከርም። ቅርንፉድ የያዘው ኢዩጂኖል የተባለ ንጥረ ነገር ብዙ የጤና ጥቅሞች ቢኖሩትም ደም የማቅጠን ባህሪ አለው። ይህም ከቁጥጥር ውጭ የሆነ የደም መፍሰስ፣ ባስ ካለ ደግሞ በሰውነታችን ውስጥ ደም እንዲፈስ ሊያደርግ ይችላል። ሶስተኛ፣ ነፍሰ ጡርና የሚያጠቡ እናቶች። ቅርንፉድ የማህፀን ጡንቻዎች እንዲነቃቁ በማድረግ ካለ ጊዜ ምጥ እንዲጀምር ሊያደርግ ይችላል። ቅርንፉድ የያዛቸው ንጥረ ነገሮች በቀላሉ ወደ እናት ጡት ወተት ሊያልፉ ይችላል። ይህም ህፃናት ላይ የአንጀት መቆጣትና አለርጂ ሊያስከትል ይችላል። አራተኛ፣ ሰርጀሪ ለማሰራት ቀጠሮ የያዙ ሰዎች። ቅርንፉድ ያለው የደም ማቅጠን ባህሪ ከሰርጀሪ በፊት ወይም ከሰርጀሪ በኋላ ከፍተኛ የሆነ የደም መፍሰስ ሊያመጣ ይችላል። ስለዚህ ከሰርጀሪው ቢያንስ ከ2 ሳምንት በፊት ጀምሮ መወሰድ የለበትም። አምስተኛ፣ የስኳር በሽታ ያለባቸው ሰዎች። የስኳር ህመም ያለባቸው ሰዎች በተለይ ሜትፎርሚን ወይም ኢንሱሊን የሚወስዱ ሰዎች ቅርንፉድ እንዲወስዱ አይመከርም። እነዚህ መድኃኒቶች ከቅርንፉድ ጋር ከተወሰዱ የደም ስኳር መጠን ከልክ በላይ በመቀነስ ራስ እስከ መሳት ሊያደርስ ይችላል። ስድስተኛ፣ ህፃናት ትንሽም ቢሆን እንዲወስዱ አይመከርም። የጉበት በሽታ፣ የአተነፋፈስ ችግርና የሰውነት መቆጣት ሊያመጣ ይችላል። ሰባተኛ፣ የጨጓራ ቁስለት ወይም የአሲድ መመለስ ያለባቸው ሰዎች። ቅርንፉድ መውሰድ የጨጓራና የአንጀት ጤንነት ቢጠብቅም የጨጓራ ቁስለት ወይም የአሲድ መመለስ ያለባቸው ሰዎች ቅርንፉድ ከወሰዱ ህመሙ ሊባባስ ይችላል። የትኛውም አይነት የጤና ችግር ካለባችሁ ቅርንፉድ መጠቀም ከመጀመራችሁ በፊት ሐኪማችሁን ማማከር አስፈላጊ ነው። ቪዲዮው ይጠቅማል ብለው ካሰቡ ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ።